ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ የእግዚአብሔርን ቃል የምንሰማው ከዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ያለውን ሐሳብ ነው። እንግዲህ ለተከታታይ ጊዜ ለተወሰነ ወራት የዕብራውያንን መጽሐፍ ለማጥናት እንሞክራለን እና በዚህ ክፍል ላይ ስንመለከት የዕብራውያን ጸሐፊ ማን ነው ሲባል አይታወቅም። መጽሐፍ ቅዱሳችን ላይ በተለይ በአማርኛው መጽሐፍ ቅዱስ ያው ጳውሎስ እንደጻፈው ተብሎ ተነግሯል። ምናልባት ያው ማን ጻፈው ለሚለው ዝም ብሎ ጊዜያዊ ምላሽ ለመስጠት ካልሆነ በስተቀር ጸሐፊው ማን እንደሆነ አይታወቅም። ስለዚህ ያ ብቻ አይደለም፣ ተደራሲያኖቹ ራሳቸው ማን እንደሆኑ በውል አይታወቅም። ጳውሎስ ስለመጻፉ ወይ ሌሎች ሐዋርያትም ስለመጻፋቸው ምንም ማረጋገጫ ከክፍሉ አናገኝም። ግን ያው መጽሐፉ የሚባለው ከ60 እስከ 70 ዓመተ ምህረት ባለው ጊዜ ውስጥ ተጽፏል ተብሎ ነው የሚታመነው እና የተጻፈበት ጊዜ ይሄ ሲሆን መልእክቱ የተጻፈላቸው ሰዎች በጥርጣሬ ደረጃ የሚባለው በአርማይክ ቋንቋ ተናጋሪ የሆኑ አይሁዳውያን ለነሱ ሳይሆን አይቀርም የጻፈው ተብሎ ይነገራል። መጽሐፉ የመግቢያ ሰላምታም የመጨረሻ የምስጋናም ሳያቀርብ ነው የሚዘጋው ጸሐፊው። ስለዚህ ምናልባት እንግዲህ ጸሐፊው ምን ሐሳብ ኖሮት እንደሆነ አይታወቅም። ግን ያው ጸሐፊው ማንም ሆነ ማን ክፍሉ በካነን ወይም ደግሞ መጽሐፎች ሲለኩበት በነበረው ሜዠርመንት ወይም መለኪያ መጽሐፉ አልፎ የእግዚአብሔር ቃል ነው ተብሎ በሊቃውንት መጽሐፉ በመጽሐፍ ቅዱስ ውስጥ እንዲካተት ወይም በቅዱሳን መጽሐፍት ውስጥ እንዲካተት ሆኗል። እንግዲህ ምናልባት ራሱን ማሳወቅ ራሱን ማሳየት የማይፈልግ ግን ደግሞ የእግዚአብሔር እውነት የገባው የክርስቶስን ነገር በደንብ አድርጎ መግለጥ የቻለ ሰው እንደጻፈው ነው የሚገመተው እና ተደራሲያኖቹ ምናልባት በአርማይክ ቋንቋ የሚናገሩ አይሁድ ክርስቲያኖች ናቸው ተብሎ ይነገራል እና እነዚህ ክርስቲያኖች በልዩ ልዩ ፈተና የወደቁ እንደነበር እና ሊያበረታታቸውም እንደጻፈላቸው ደግሞ ይነገራል። ምናልባት ፈተናው የአንድ 5-6 ነገሮችን እዚሁ መጽሐፍ ቅዱስ ላይ ወይም ደግሞ እዛው የዕብራውያን መልእክት ላይ እንደታየ ነው የሚነገረው እና አንዱ ችግራቸው የነበሩት እነዚህ ሰዎች ዳተኞች እየሆኑ ነበር። ጌታ ኢየሱስ ክርስቶስን ከተቀበሉ በኋላ ማምለክ ከጀመሩ በኋላ የመዳኑን ወይም የድነነት ምስጢር ከገባቸው በኋላ የሚታይባቸው ችግር የነበረው ምንድን ነው ሲባል ዳተኝነት ነው። ያው ዳተኛ የሚለው ቸልተኛ ወይ አልምጥ፣ መስራት ማድረግ የሚችለውን ነገር ማድረግ የማይፈልግ የማያደርግበት በቂ ምክንያት የሌለው አኬተኛ አይነት ተብሎ ሊወሰድ ይችላል እና የሚጠበቅበትን ማድረግ የማይችል መጽሐፍ ቅዱስ ሲነግረን መልካሙን ነገር ማድረግ እየቻልን አለማድረግ እንዲሁም ደግሞ አታድርጉ የተባልነውንም ደግሞ ማድረግ ነው ከእግዚአብሔር ቃል ጋር ግጭት ውስጥ የሚከተል። ስለዚህ ይህንን ስናይ ይሄ ሰው በዕብራውያን ምዕራፍ 6 ቁጥር 12 ላይ ምን የሚል ቃል እናገኛለን? በእምነትና በትዕግስት የተስፋውን ቃል የምትወርሱ እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል ጸሐፊ። ምንድነው? በእምነትና በትዕግስት። ትዕግስት አስጨራሽ ነገር አለ፣ እምነትን የሚፈታተን ነገር አለ። ግን በዚህ ውስጥ እናንተ ዳተኛ እንዳትሆኑ ይለናል ክፍሉ ያስጠነቅቀናል። እና እያንዳንዳችሁ ያንን ትጋት እንድታሳዩ እንመኛለን። በእነዚህ አማኞች መካከል የሚታየው ዳተኝነት ነው። የጀመሩትን ነገር ዳር አለማድረስ ነው፣ አለመትጋት ነው። እና መንፈሳዊ ነገር ደግሞ ሁልጊዜ ተግተን የምንሰራው ነው። መንፈሳዊ ነገር ሁልጊዜ ተግተን የምንፈጽመው ነው እንጂ ደስ ባለን ጊዜ የምናነሳው ደስ ባለን ጊዜ የምንጥለው ነገር አይደለም። ሌላው ደግሞ የእነዚህ ሰዎች ችግር ችላ ማለትና ተስፋ መቁረጥ ጀምረው ነበር። አሁን አንዱ ችግራቸው ደግሞ ችላ የማለት ነገር እና ተስፋ የመቁረጥ ነገር። ምናልባት የሚያዩዋቸው ነገር ደስ ላይሉ ይችላሉ። በጣም ተስፋ አስቆራጭ ሊሆኑ ይችላሉ። መገፋት ሊኖር ይችላል። ስለ ክርስትና መሰደድ ሊኖር ይችላል። የተለያየ ደሳስ የማይሉ ቻሌንጆች ገጥመዋቸው ሊሆን ይችላል። ከዛ የተነሳ ወይ እግዚአብሔር አያየንም አይሰማንም በሚል አይነት ስሜት ውስጥ ሆነው ሊሆን ይችላል እና ተስፋ መቁረጥ ጀምረው እንደነበር ይነግረናል። ስለዚህ ምክንያቱም የዕብራውያን ምዕራፍ 12 ቁጥር 3 ላይ ሲናገር በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት
እንዲህ ባለ መቃወም የጸናውን አስቡ ይላቸዋል። በነፍሳችሁ ምን እንዳትሆኑ ዝላችሁ እንዳትወድቁ። አንዳንድ ጊዜ የምናየው ነገር ያዝለናል፣ ተስፋ ያስቆርጠናል እና በርናውት ልናደርግ እንችላለን። በቃ ከዛ ነገር ላይ ከዛ ውጪ ከጨዋታ ውጪ ልንሆን እንችላለን። እና ነፍስን የሚያዝል ነገር እንኳን ቢኖር ማንን ተመልከቱ ነው? ከኃጢአተኞች በደረሰበት መከራና ችግር ያልተበገረውን ክርስቶስን ተመልከቱ ነው። እና መቃወም ሲገባው እየተቃወመ የነሱን ነገር አልፎ እየሄደ ፔኒትሬት እያደረገ እየሰባበረ እየጣሰ የሄደውን ክርስቶስን ተመልከቱ እና እሱን የጸናውን ጌታ አስቡ። እሱ ያንን መከራ አሸንፎ ከሄደ እናንተም ያንን መከራ ታሸንፋላችሁ። ግን በእናንተ ውስጥ ቸልተኝነት ሊኖር አይገባም። ተስፋ መቁረጥ ሊኖር አይገባም። ተስፋ የሚያስቆርጡ ነገሮች የሉም ማለት አይደለም። ቻሌንጆች የሉም ማለት አይደለም። ይሁን እንጂ ሁልጊዜ በጌታ ላይ ተስፋ እያደረጋችሁ ጌታን እየተመለከታችሁ ወደፊት እንድትሄዱ እያለ ነው ጸሐፊው ይመክራቸው። ስለዚህ የእነዚህ ሰዎች ሁለተኛው ችግር ችላ ማለት፣ ነገሮችን ችላ ማለት። በቃ ብለው ውጤቱ አመርቂ ሳይሆን ሲቀር ሆኖም ሊሆን ይችላል። ወይ ደግሞ በሂደት እየዛሉ የራሳቸውን ነገር እያጡ ብዙ መከራና ችግር እየደረሰባቸው ሊሆን ይችላል። ከዚህ የተነሳ ተስፋ ቆርጠው ነበር። ስለዚህ ግድ የላችሁም፣ ችላ አትበሉ፣ ተስፋ አትቁረጡ፣ በጌታ ተስፋ አይቆረጥ ይላቸዋል። ሶስተኛው እምነታቸው እየቀዘቀዘ ነበር። በጌታ ላይ ያላቸው እምነት እየቀዘቀዘ ነበር። ዕብራውያን ምዕራፍ 3 ቁጥር 14 ላይ እንደሚነግረን የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ይላል። የመጀመሪያው እምነታችንን እስከ መጨረሻው ድረስ አጽንተን ብንጠብቅ በጌታ ላይ ያለን መታመን፣ በጌታ ላይ ያለን መደገፍ እሱ መቋረጥ የለበትም። የኛ የመኖራችን ራሱ አንዱ ትርጉም በሱ ላይ ባለን እምነት የምንኖረው ኑሮ ነው። ገላትያ ምዕራፍ 2 ላይም ሲናገር እኔ አሁን የምኖረው ኑሮ አለ ጳውሎስ በክርስቶስ ላይ ባለኝ እምነት ነው እያለ ይናገራል። በዚህም ክፍል ላይ ምንድነው እምነታችንን እስከ መጨረሻው ድረስ እስከ መጠራታችን ድረስ ወይ ጌታ እስኪመጣ ድረስ ወይ እኛ ወደ ጌታ እስክንሄድ ድረስ አጽንተን ብንጠብቅ እንዳናጸና የሚያደርገን የሚፈታተነን እምነታችንን የሚያስጥለን የሚያደክመን ነገር ቢኖርም ግን በጌታ ላይ መታመናችንን ለድርድር ማስገባት የለብንም እና እንደዚህ ብትሆኑ የክርስቶስ ተካፋዮች ሆነናል። ምን ብትሆኑ የመንግስቱ ተካፋዮች ትሆናላችሁ። ምን ብትሆኑ አጽንታችሁ ብትጠብቁ። እስከ መቼ? እስከ መጨረሻው። መጨረሻው ማን ነው? አንተ ወደ ጌታ እስክትሄድ ወይም ደግሞ ጌታ ወደ አንተ እስኪመጣ እንደማለት ነው። ስለዚህ የእነዚህ ሰዎች በሂደት ሲያዩት ነገሩን አላምራላቸው፣ እምነታቸው እየቀዘቀዘ መጣ። በጌታ ላይ ያላቸው መደገፍ እየቀዘቀዘ መጣ። የሚያዩት ሪያሊቲ እና ያመኑት እውነት አልጣጣም ብሏቸውም ሊሆን ይችላል። አንዳንድ ጊዜ በገሃዱ ዓለም ውስጥ ከምናየው እውነታ ጋር የሚጋጭ ሊመስል ይችላል የኛ የእምነት ጉዞ። ግን እምነታችንን ምንድነው እስከ መጨረሻው ድረስ አጽንተን መያዝ እንዳለብን የዕብራውያን ጸሐፊ ይናገራል። ስለዚህ በቅዝቃዜ ወይም በለብታ ህይወት እንድንኖር ጌታ አይፈልግም። መንፈሳዊ ሙቀታችንን ጠብቀን እንድንኖር ይፈልጋል። ትላንትና የት ይደርሳል የተባሉ በጣም ትልልቅ ጸጋ ሲያልፍባቸው በጌታ ላይ ተደግፈው ለብዙ ሰው ፈውስ የሆኑ ሰዎች በሂደት ግን መንፈሳዊ ነገራቸው ወርዶ ታያላችሁ፣ ሲቀዘቅዙ ታያላችሁ። ትላንትና የነበራቸውን መንፈሳዊ አቅምና ሙቀት፣ ቅናት ጥለው ታያላችሁ። ስለዚህ ወገኖቼ እኛም በዚህ ፈተና ውስጥ እንዳንወድቅ ሁሌም ቢሆን ተስፋውን አጽንተን እንድንጠብቅ፣ እምነታችንን አጽንተን እንድንጠብቅ ጌታ ይርዳን። በአራተኛ ደረጃ የምናየው በእምነታቸው አላደጉም ነበር። ይሄ ደግሞ በጣም ትልቁ ችግር አንዱ እሱ ነበር። አምነዋል፣ ጌታን ተቀብለዋል። ግን ከቆይታቸው አንጻር እምነታቸው እያደገ መምጣት ሲገባው፣ በጌታ ላይ ተስፋ ማድረጋቸው እየጨመረ መምጣት ሲገባው ግን እነዚህ ሰዎች በእምነት ወደ ኋላ ሲያፈገፍጉ ነው የምንመለከተው። ያ ብቻ አይደለም፣ እምነታቸው ምን አላደረገም? አላደገም። እምነት የሚያድግ ነገር ነው። በእግዚአብሔር ላይ ያለን መደገፍ እግዚአብሔር ሁሉን ቻይ ነው የሚለውን ነገር ለሁሉ ነገሮቻችን መስጠት ወደምንችልበት የእድገት ሂደት ውስጥ እንድንደርስ እግዚአብሔር ይፈልጋል።
እና በዕብራውያን ምዕራፍ 5 ከቁጥር 12 እስከ 14 ላይ ሲናገር እንደዚህ የሚል ቃል እናገኛለን። ከጊዜው የተነሳ አስተማሪ መሆን ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይለናል። ምንድን ነው የሚለው? ከጊዜው የተነሳ አስተማሪ መሆን ሲገባችሁ። እነዚህ ሰዎች አዳዲስ ክርስቲያኖችም አይደሉም። የዓመት የ6 ወር ምናምን የሚባሉ ክርስቲያኖች አይደሉም። በጌታ ቤት የከረሙ ክርስቲያኖች መሆናቸውን ያሳያል። ከጊዜው የተነሳ አስተማሪ መሆን ሲገባችሁ። ጊዜ ከተማሪነት ወደ አስተማሪነት ያሸጋግራል። በጊዜ ውስጥ ከጌታ ጋር ፕሮፐርሊ በትክክል ከጌታ ጋር መሄድ ከቻልን፣ እውነተኛውን መንገድ መጓዝ ከቻልን፣ በእግዚአብሔር ላይ ያለን ተስፋ እያደገ ከመጣ፣ በእግዚአብሔር ቃል እየበሰልን ከመጣን ከተማሪነት ወደ አስተማሪነት እንድንሻገር ኤክስፔክት ይደረግብናል። ጌታ ይጠብቅብናል። ግን እነዚህን ሰዎች ስናይ ከጊዜው የተነሳ አስተማሪ መሆን ሲገባቸው ገና የመጀመሪያውን ትምህርት የሕፃንነትን ትምህርት ገና ወደ ጌታ ስንመጣ የምንማረውን ይሄ የድነት ትምህርት የሚባለውን የመጀመሪያውን ትምህርት ላይ እዛ ጋር ያቆሙ ሰዎች ናቸው። ስለዚህ ገና እናንተ ይሄን ነው የምታደርጉት። ይሄ ማለት ሕፃን ልጅ ወተት እንደሚጋተው ወተት በመጋት ደረጃ ላይ ነው ያላችሁት ነው የሚላቸው። እና ምንድን ነው የሚለው? ጠንካራ ምግብ አይደለም እናንተ የምትፈልጉት። ግን እናንተ ከቆይታችሁ አንጻር፣ ከነበራችሁ መንፈሳዊ ነገር አንጻር፣ በጌታ ቤት ከነበራችሁ ቆይታ አንጻር ጠንካራ ምግብ መመገብ መቻል አለባችሁ። የጽድቅ ቃል፣ ጠንካራ የሆነ ቃል ለሌሎችም ማስተላለፍ ወደምትችሉበት ደረጃ ላይ መድረስ ነበረባችሁ። ግን እናንተ ዛሬም ገና የመጀመሪያ ትምህርት ነው የምትማሩት። ምናልባት የመጀመሪያ ትምህርት የሚለው ዕብራውያን ምዕራፍ 6 ላይ ይመስለኛል እና ይናገራል። እዛ ክፍል ላይ የመጀመሪያ ትምህርት የሚለው ስለ ጥምቀት፣ እጆችን ስለ መጫን እንደዚህ ያለ እየዘረዘረ የሚናገረው ነገር አለ። እሱን የመጀመሪያ ትምህርት ላይ ናችሁ ዛሬም እናንተ። በጥቃቅን ነገር ትከራከራላችሁ፣ በጥቃቅን ነገር ትለያያላችሁ፣ በጥቃቅን ነገር በቃ ላይ ጊዜያችሁን ታቃጥላላችሁ። ገና የመጀመሪያ ትምህርት ላይ ናችሁ። ከሕፃንነት የወጣ ሰው ግን ጠንካራ ምግብ ምን የሚያደርግ ነው? የሚመገብ ነው። ለእንደዚህ አይነት ሰው ጠንካራ ምግብ የሚሰጠው ደግሞ መልካሙንና ክፉን መለየት የሚያስችለውን ልቦና ማሳደግ የቻለ ሰው ነው። ስለዚህ በስራቸው ክፉንና መልካሙን ለመለየት የሚችሉ ሰዎች ናቸው ፍጹማን ሰዎች ይላቸዋል። ያው መቼም ፍጹም ሲባል ወደ ፍጽምና የተጠጉ ለማለት ነው እንጂ ሰው ፍጹም ሆኖ ሊሄድ አይችልም። ሰው ነው። የሆነ ጉድለት ይኖርበታል። ግን እያደግን በመጣን ቁጥር ድሮ ኃጢአት የማይመስለን ድሮ ስንፍና የማይመስለን ነገር ሁሉ እየገባን እያደግን ለጽድቅ ሴንሲቲቭ እየሆንን ለመንፈሳዊ ነገር ሴንሲቲቭ እየሆንን እንሄዳለን እና እነዚህ ሰዎች ወደዛ ገና የደረሱ አይደሉም። በጣም ያሳዝናል። እና ጸሐፊው ሲናገር ምንድን ነው የሚለው? ከጊዜው የተነሳ አስተማሪ እኮ መሆን ይገባችሁ ነበር። እናንተ እኮ ለብዙ ሰው ምሳሌ መሆን ይገባችሁ ነበር። በቃልም በስራም ታስተምራላችሁ ተብሎ ይጠበቅባችሁ ነበር። ግን ምን ያደርጋል? ገና እናንተ የመጀመሪያ ትምህርት ላይ ናችሁ ይላቸዋል። እና ሌላው ደግሞ የምናየው አምስተኛው ነገር አንዳንዶች መሰባሰባቸውና እርስ በርስ መገናኘታቸውን አቁመው ነበር። ያው ዕብራውያን ምዕራፍ 10 ቁጥር 25 ላይ 24 አካባቢና 25 ስትመለከቱ እንደዚህ አይነት ነገር ነው። ይልቁን ቀኑ ሲቀርብ እያያችሁ መሰባሰባችሁን አብልጣችሁ አድርጉ፣ ተመካከሩ እያለ ይናገራል። እነዚህ ሰዎች አንዱ ለፈተና የዳረጋቸው ነገር ምንድነው? መሰባሰብ አቁመዋል። እርስ በርስ መገናኘት አቁመዋል። አሁን አንዳንድ ሰዎች ወደ ቤተ ክርስቲያን የማይሄዱ ሰዎች አሉ። ቤት ውስጥ በቃ ቻናል ያለው ብሎ የሚያስቡ ሰዎች አሉ። ወይ ደግሞ ሞባይሌን ጎርጉሬ የሆነ ስብከት ሰምቼ እውላለሁ የሚሉ ሰዎች አሉ። እና የሰው መንፈሳዊነት መዳከም ሲጀምር አንዱ ችግር ምንድነው ሲባል ከህብረት ሰው እየራቀ ይመጣል። መንፈሳዊ በረከት ከሚያገኝበት ከሚተናነጽበት፣ እሱም ጸጋውን ከሚያካፍልበት፣ ጸጋም ከሚቀበልበት ነገር እየራቀ ይመጣል። ስለዚህ እነዚህን የዕብራውያን ሰዎች አንዱ ችግር ሆኖ የነበረው እርስ በርስ መገናኘት እያቆሙ መሰባሰብ እያቆሙ እየሄዱ ነበር። ስለዚህ ጸሐፊ ይመክራቸዋል።
ግዴላችሁም፣ ቀኑ እየቀረበ ነው፣ ጌታ ሊመጣ ነው፣ ወይ እናንተ ወደ ጌታ ትሄዳላችሁ። ስለዚህ ባካችሁ መሰባሰባችሁን አብልጣችሁ አድርጉ። በመሰባሰባችሁ ትጠቀማላችሁ እንጂ አትከስሩም። መሰባሰባችሁ እናንተን ሊያጠፋችሁ የሚችል ነገር አይደለም፣ ያለማችኋል እንጂ። ስለዚህ ባካችሁ መሰባሰባችሁን አብልጣችሁ አድርጉ። ዝም ብሎ አይናገርም። መሰባሰብ የሚችሉ ቢሆኑ፣ መገናኘት የሚችሉ ቢሆኑ፣ የባይብል ስተዲ ጊዜ ቢኖራቸው፣ እንደገና ደግሞ አብረው ዲቮሽን ቢኖራቸው፣ አብረው የሚጸልዩ ቢሆኑ፣ የሚተሳሰቡ ቢሆኑ ለእነዚህ አይነት ሰዎች ጸሐፊው አድሬስ አያረግም። የሚመለከታቸውን ነገር ነው የሚነግራቸው። እዚህ ጋር ግን እነዚህ ሰዎች ከህብረት እየወጡ ነው ያሉት። አብረው እንጀራ ከመቁረስ እየወጡ ነው ያሉት። አብረው ህብረት ማድረግ እያቆሙ ነው ያሉት። አብረው በጸሎት መትጋት እያቆሙ ነው ያሉት። አብረው በእግዚአብሔር ቃል ጸጋ መከፋፈል እያቆሙ ነው ያሉት። ስለዚህ ደግሞ ይነግራቸዋል፣ እባካችሁ መሰባሰባችሁን አትተው ይላቸዋል። እና መንፈሳዊነት ይመስለናል ወይ እኛ ጥሰን የሄድን በመንፈሳዊ ነገር እንመስላለን። ለምን? ከህብረት ስንርቅ ማለት ነው። ህብረት አያስፈልገኝም አይነት ነገር እንላለን። ግን አንደኛ ለሰው ያስፈልገዋል። ሁለተኛ የምንሰባሰብበት የቅዱሳን ህብረት በዛ ውስጥ በረከት አለ፣ ጸጋ አለ፣ በዛ ውስጥ ጉብኝት አለ። እና እነዚህን ሰዎች ግን ስንመለከታቸው የነበራቸው ችግር አንዱ ይሄ ነበር። ስድስተኛ የምናየው ነገር እንዲያውም አንዳንዶቹ እምነታቸውን የመተው አዝማሚያ እየታየባቸው ነበር። ይሄ ደግሞ በጣም አስጊ ነው። ጭራሹኑ ከእምነት ሊያፈገፈጉ ነበር። ዕብራውያን 3:12 ላይ እንደሚነግረን ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ ባንዳችሁ እንዳይኖር ተጠንቀቁ። ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ ባንዳችሁ እንዳይኖር ተጠንቀቁ ይላቸዋል ጸሐፊው ሲያስጠነቅቅ። ምንድን ነው እያላቸው ያለው? ከእምነት መንገድ ላይ እንዳትወጡ፣ እንዳታምኑ የሚያደርጋችሁን ክፉ ልብ እንዳይኖራችሁ ባካችሁ ተጠንቀቁ ይላቸዋል። እግዚአብሔርን የሚያስክዳችሁ ክፉ የሆነ ሰው አምኖ ሊክድ ይችላል። አሁን የከተማችን አንዱ የጭቅጭቅ ምክንያት ይሄ ነው። አንዳንዱ ሰው እስከ መጨረሻው እምነትህን አጽንተህ ጠብቅ እና የጠበቀ ሰው የጸና ሰው ነው የሚወርሰው የሚለውን ትምህርት ያራምዳል። የአርሜኒያን ቪው ነው ይሄ። ሌላኛው ደግሞ አይ በቃ አንድ ጊዜ ድነሃል፣ በምርጫ እንጂ በአንተ ፍላጎት አይደለም፣ ተመርጠሃል፣ ስለዚህ አጠፋም የሚል ክርክር ይከራከራሉ። በነገራችን ላይ ይሄ ክርክር ኦልሞስት 500 ዓመት ሊሞላው ነው። ሰዎች ይጨቃጨቃሉ፣ ግን አንድ እልባት ላይ አልደረሱም። ጥቅስ ይማዘዛሉ። እዚህ ጋር የዕብራውያን ጸሐፊ የሚላቸው ነገር እባካችሁ ክፉና የማያምን ልብ። ትላንትና እኮ አማኝ ናችሁ እናንተ። ትላንትና በእምነት እስከምናቃችሁ ድረስ በእምነት የምትሄዱ ሰዎች ነበራችሁ። አሁን ግን መጥፎ ነገር ዴቨሎፕ እያደረጋችሁ ነው። ክፉና የማያምን ልብ በህይወታችሁ እያደገ ነው፣ እየጨመረ ነው። ትላንትና ስስ የነበረው ነገር፣ ለእግዚአብሔር ቃል የሚንቀጠቀጠው ነገር እና ሰምታችሁ በጌታ ንስሐ ለመግባትም ፈቃዱን ለማድረግም ዝግጁ የነበራችሁ መልካም ምላሽ የነበራችሁ ሰዎች አሁን ግን ክፉ ልብ በውስጣችሁ እያደገ ነው እና እባካችሁ ባንዳችሁ እንዳይኖር እባካችሁ ተጠንቀቁ ይላቸዋል ምዕራፍ 3 ቁጥር 12 ላይ። ስለዚህ እነዚህ ሰዎች የነበረባቸው እነዚህ 6 ችግሮች አድሬስ በማድረግ ነው ይሄ መጽሐፍ ሊጻፍ የቻለው ማለት ነው። የመጽሐፉ ጠቀሜታ ምን ነበር ስንል ኢየሱስ የሰው ልጅን ለማዳን የሰውን ስጋ መልበሱን የሚያመለክት መጽሐፍ ነው። ኢየሱስ እንደ ሰው የሰውን ስጋ ለበሰ። ከድንግል ማርያም ሲወለድ ስጋዋን ወሰደ። ለምንድን ነው? ሰውን ለመረዳት ሰው መሆኑን ድካሙንም ተረድቶ የሰው ልጆችን ለማዳን ሲል ጌታ የእኛን ስጋ ለበሰ። ይሄ ለኢየሱስ ከክብር ዝቅ ማለት ነው። መለኮት ነው፣ እሱ አዳኝ ነው፣ እሱ ፈጣሪ ነው፣ ታዳጊ ነው። ግን እኛን ለማዳን ሲል ራሱን ዝቅ አደረገ፣ ራሱን ባዶ አደረገ። በምስሉም ተገኝቶ ራሱን ዝቅ አደረገ፣ ባዶ አደረገ አይደለም የሚለን መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 2 ላይ። እና እዚህም ጋር ስንመለከት የዚህ መጽሐፍ አንዱ ጠቀሜታ ኢየሱስ ፍጹም ሰው ፍጹም አምላክ ነበረ፣ ሰው ነበር፣ እንደኛ ስጋ ለብሶ ነበር። ሌላው የምናየው ነገር ኢየሱስ የሰው ልጆችን በኃጢአት ምክንያት የተላለፈባቸውን ፍርድ በምትክ በመሞትና ከፍርድ
ማስመለጡን እንመለከታለን። ጌታ ኢየሱስ ክርስቶስ ምን አድርጎ ነበር? ምትክ ሞት ስለኛ ሞተ። እኛ መሞት የሚገባንን በእኛ ላይ ሊወሰድ የነበረውን እርምጃ ኢየሱስ ስለኛ ሲል ወሰደ። የማይገባውን እሱ ያልዋለበትን ባልሰራው ነገር ስለኛ ሲል እኛ በዛ መንገድ ካልሆነ በስተቀር መዳን ስለማንችል ይሄንን መንገድ እንደሄደ እንመለከታለን። ስለኛ ሞተ ኢየሱስ። ኢየሱስ ሊቀ ካህን መሆኑና በሰው ልጅና በእግዚአብሔር አብ መካከለኛ በመሆን መማለዱን ደግሞ ያሳያል። ኢየሱስ ሊቀ ካህናችን ነው። በሰውና በእግዚአብሔር መካከል የምልጃን ሥራ ኢየሱስ ሠራ። ይሄ ዕብራውያን 7:25 ላይ ይናገራል። ኢየሱስ ሊቀ ካህናችን ስለኛ ማለደ። ለመማለድ 3 ነገር ያስፈልጋል። አንደኛ እንደ ሰው መሆን ያስፈልጋል። ሁለተኛ ከኃጢአት ነፃ መሆን ያስፈልጋል፣ ምክንያቱም ቅዱስ በሆነው በእግዚአብሔር ፊት መቆም ስለማይቻል። ሶስተኛ ንጹሕ ደም ማፍሰስ ያስፈልጋል። ኢየሱስ ንጹሕ የሆነውን ደም አፈሰሰ። ነውር ነቀፋ የሌለበት፣ ዓይኑ ያልታወረ፣ ቀንዱ ያልተሰበረ ለእግዚአብሔር የሚገባው መስዋዕት እንደሱ አይነት መስዋዕት ነው። ኢየሱስ ስለኛ ነውርና ነቀፋ ሳይኖረው ስለኛ ደሙን አፈሰሰ። ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱስ። ስለዚህ ወገኖቼ ኢየሱስ ስለኛ ዋጋ እንደከፈለ ነው የምንመለከተው። ክርስቶስ ወደዚህ ምድር ከመምጣቱ በፊት በብሉይ ኪዳን ነቢያቶች ለአባቶችና ለአይሁድ ተናግሮ ነበር። እግዚአብሔር ተናግሮ ነበር። አሁን ግን ሁሉን ወራሽ ባደረገው ስለኛ ዋጋ በከፈለው እና እሱ በላከው በክርስቶስ በዚህ በመጨረሻው ዘመን ተናገረ። ምን ብሎ? የመዳን መንገድ እኔ ነኝ፣ በእኔ በኩል በእምነት ትድናላችሁ። ሕግን እንድትጠብቁ ዕድል ቢሰጣችሁም እናንተ ግን ሕግን በመጠበቅ ልትድኑ አልቻላችሁም። ስለዚህ ዋካችሁ የሚያምን ሰው ይድናል ብሎ ኢየሱስ ተናገረ። የሰው ልጆች በልዩ ልዩ አማልክት ያምኑና ያመልኩ ስለነበር እግዚአብሔር በነቢያቱ በኩል የመዳንን መንገድ አሳያቸው። ብዙ ጊዜ የእስራኤላውያን ችግር ለሌሎች አማልክቶች የመዳረግ ችግር ነበር። ስለዚህ ከዚህ እንዲወጡ ሲናገራቸው እንመለከታለን። እግዚአብሔር ዓለምንና በውስጧ ያሉትን ፍጥረታትና ጊዜን እንደፈጠረ አመላካች ነው። እዚህ ዕብራውያን ምዕራፍ 1 ቁጥር 4 ላይ ባለው ሐሳብ ላይ ነው የምናገረው። ስለዚህም ደግሞ እግዚአብሔር በልዩ ልዩ ነገር ማለትም በሕልም በራእይ እና መላእክቱን በመላክ ለአይሁድና ለአባቶች ተናግሮ ነበር። ግን እነዚህ ሰዎች ቢነገራቸውም አልሰሙም። አሁን የመጨረሻው ልጁን ላከ። ኢየሱስ ማነው? እግዚአብሔር አብ ልጁን ላከ፣ ኢየሱስን ላከው። ምን እንዲሆን? እንድንሰማው። ያችን ነፍስ የሚሰማ ይድናል፣ የማይሰማት ግን ይጠፋል አይደል የሚለው መጽሐፍ ቅዱስ። ስለዚህ የመጨረሻው የመዳኝ መንገድ መሲህ አዳኝ ሲጠበቅ የነበረው ጌታ መጣና በሱ በኩል ወደ እያንዳንዳችን አድሬስ አደረገ መልእክቱ። ስለዚህ ይሄንን ሰምቶ የተቀበለ ሰው ይድናል። ይሄን ሰምቶ የተቀበለ ሰው ያመነ ሰው የእግዚአብሔር መንግስት ወራሽ ይሆናል። የሰው ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው። ሰው በሚሰራው ስራ መዳን አይችልም። እውነት ነው፣ ስለ ዳንን ከእምነት የሚወጣ የጽድቅ ህይወትና ኑሮ ከኛ ኤክስፔክት ሊደረግ ይችላል። እሱንም መሆን የምንችለው ከጸጋው የተነሳ ነው። እሱ አቅም ስለሚሰጠን ነው እንጂ በራሳችን ማድረግም መሆን የምንችለው ነገር አይደለም። ስለዚህ ጌታ በብዙ መንገድ ተናግሮ ነበር። እግዚአብሔር የሰው ልጆችን እንዳይጠፉ ወደ ህይወት መንገድ እንዲሄዱ በየዘመናቱ ይናገራል። የሚሰማው ካገኘ ይናገራል። ስለዚህ በመጨረሻው ኢየሱስ ወይም ልጁን ስጋ በለበሰበት ጊዜ ግን በሁሉ ነገር ላይ የበላይ ባደረገው በልጁ ተናገረን ወይም ራሱን ገለጠልን። እግዚአብሔር ራሱን የገለጠው በኢየሱስ በኩል ነው። አንድ ልጁ እሱ አብን ምን አደረገው? ተረከው ይለናል ዮሐንስ ይጽፍ። ስለዚህ የመጨረሻው መገለጫ ለእኛ የመጨረሻ የሆነ መለኮት የሆነ አዳኝ የሆነው ጌታ ተላከና እባካችሁ በእምነት ወደዚህ ነው አለ። ዛሬ ከእምነት ጎዳና ላይ እያፈገፈጋችሁ ፈርታችሁ ያላችሁ ሰዎች ወይ ደግሞ የመዳን ነገር ያልጠራላችሁ ሰዎች መዳን በክርስቶስ ኢየሱስ ብቻ ነው። ሰው በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ሲያምን ይድናል። ሰው ኢየሱስ ለእኔ ነው የሞተው፣ ዋጋ ከፍሎልኛል፣ ስለዚህ ደግሞ በእሱ ማመን የዘላለም ሕይወት አገኛለሁ ቢል ጌታ እንደተናገረው ቃል ሰው ይድናል። የመዳኛ መንገድ ይሄና ይሄ ብቻ ነው፣ ሌላ መንገድ የለም። በመጨረሻው ዘመን ኢየሱስ ልጁን ምን አደረገ? ላከ። ስለዚህ ሁሉን
ዋጋ ከፍሎ በመስቀል ላይ ሰይጣንን ጥሎት እሱ የበላይ ሆኖ እኛን አዳነን። ኢየሱስ ወደዚህ ምድር የመጣው የሰው ልጆችን በአባታቸው በአዳም ምክንያት የመጣባቸው ሞትና ፍርድ በክርስቶስ አምነው ከዘላለም ሞት እንዲያመልጡ ነው። ስለዚህ ከዘላለም ሞት የማምለጫው መንገድ ምንድነው? ኢየሱስን ማመን ነው። በአባታችን በአዳም ምክንያት ኃጢአት ወደዚህ ምድር መጣ። ባለመታዘዛቸው ምክንያት አታድርጉ የተባሉትን በመዳፈራቸውና በመተላለፋቸው ምክንያት የተለያየ ነገር ሊደረድሩ ይችላሉ። እውነት ነው፣ አሳች መጥቶባቸው ነበር፣ ግን ያለ መሳት እድሉ ነበራቸው። እግዚአብሔር የተናገራቸውን ነገር ሰይጣን ከተናገራቸው በላይ ማመን ነበረባቸው፣ ግን እንደሱ አልሆነም። ስለዚህ ወደቁ። ቁጥር 3 ላይ ስንመለከት የእግዚአብሔር ክብር ነጸብራቅና የባህሪው ምሳሌ ሲል ጌታ ኢየሱስ የእግዚአብሔርን ክብር ሙሉ ለሙሉ የተገለጠበትና የእግዚአብሔር ፍጹማዊ ባህሪን፣ ቅዱስነቱን፣ ሁሉን ቻይነቱን፣ ሁሉን አዋቂነቱን፣ በአንድ ጊዜ በሁሉም ስፍራ መገኘቱን ወዘተ የተገለጠው በክርስቶስ ብቻ ነው። ማንም ሰው የሌለው ባህሪ ክርስቶስ አለው። ቅዱስ ነው፣ ጻድቅ ነው፣ ሁሉን አዋቂ ነው፣ ሁሉን ቻይ ነው። ምንም ያቅተው ነገር የለም። በአንድ ጊዜ በሁሉም ስፍራ መገኘት የሚችል ጌታ ነው። ስለዚህ አብ ራሱን የገለጠው በዚህኛው በክርስቶስ በኩል ነው። ስለዚህ ክርስቶስን መቀበል የማሻማ ነገር ነው። ሌላም ለድርድር የሚቀርብ ጉዳይ አይደለም። እና ብዙ ሰዎች ግን ከፈጣሪ ይልቅ በተፈጠረው ነገር ማመን ይፈልጋሉ። በፈጣሪና በፍጡር መካከል እኮ ያለውን ጋፕ መሸፈን የሚቻል ጋፕ አይደለም። የፈጠረው በተፈጠረው ነገር ላይ ምንም የማድረግ ስልጣን አለው። ስለዚህ የትኞቹም ነገሮች ቢሆን የሰው ልጅም ሆነ መላእክትም በሏቸው እንደ ሰው ልጅ ስጋ ባይለብሱም መናፍስት ቢሆኑም ግን አምላክ አይደሉም። የእግዚአብሔር የእጁ ስራ ናቸው። ለኢየሱስ መገለጥ ፍጹምነት ለማሳየት አንደኛ ሁሉን ወራሽ ባደረገው ማለትም የመዳንን ስራ ከፈጸመ በኋላ የእግዚአብሔር በኩር ወራሽ ወደሚቀመጥበት ከፍ ከፍ አለ። ኢየሱስ ከጨረሰ በኋላ ስራውን ዓለማትን በፈጠረበት ወይም ማለትም የተፈጠሩት በቃሉ እንደመሆኑ ቃሉ ደግሞ ክርስቶስ ነበር። ስለዚህ በክርስቶስ ነው ዓለም የተፈጠረው። በክርስቶስ እሱ ከአብ እኩል ፈጣሪ ነው፣ አዳይ ነው፣ ታዳጊ ነው። የእግዚአብሔር የክብሩ ነጸብራቅ ሲል እግዚአብሔር በፍጹም የሚመስለው ክርስቶስ ብቻ መሆኑን ለማሳየት ነው። እግዚአብሔር ቅዱስ እንደሆነ በሱ ቅድስና ልክ ሰው ሊቀደስ አይችልም። በሱ ቅድስና ልክ ተቀድሶ መቆም የቻለው ክርስቶስ ብቻ ነው። ስለዚህ ይሄንን መለኮት መቀበል በጣም ወሳኝ ነገር ነው። አለመቀበል ተላላነት ነው፣ ኪሳራ ነው። የእግዚአብሔር ክብሩ ነጸብራቅ ሲል በፍጹም የሚመስለው ክርስቶስ ብቻ መሆኑን ለማሳየት ነው። በሌላ መንገድ በባህሪ ብቻ ሳይሆን በማንነቱ መለኮት መሆኑን ለማሳየት የተጠቀሰም ሐረግ ነው። በማንነቱ መለኮት ነው፣ አዳይ ነው። እኛ የእግዚአብሔር ልጆች ብንባል እኛ የጸጋ ልጆች ነን። በጸጋ እግዚአብሔር ልጆቹ አደረገን እንጂ ከኛ መልካም ነገር ተገኝቶ አይደለም። ክርስቶስ ግን የእግዚአብሔር ልጅ ነው ሲባል የባህሪ ልጁ ነው። ልክ ከአብ እኩል መለኮት ነው፣ አዳይ ነው፣ ፈጣሪ ነው፣ ታዳጊ ነው። አብ ያለው ባህሪ ሁሉ በክርስቶስ ውስጥ ያለ ባህሪ ነው፣ ያለ ስብዕና ነው። ስለዚህ ክርስቶስ ልጅ የሆነበት መንገድና እኛ የሰው ልጆች ልጅ የሆንበት መንገድ ፍጹም የተለያየ ነው። እኛ በእግዚአብሔር ቸርነት ላይ ተመስርቶ በጸጋ የዳንን ሰዎች ነን። በሌላ መንገድ በባህሪ ብቻ ሳይሆን በማንነቱ መለኮት መሆኑን ለማሳየት የተጠቀሰ ሐረግ ነው። ስለዚህ ልናመልከው፣ ልንሰግድለት፣ ልዩ ልዩ ጥያቄዎቻችን ልናቀርብለትና መፍትሄ ሊሰጠን፣ ሊጠብቀን፣ ሊያጽናናን እንዲሁም ከሞት ፍርድ ልናመልጥበት የምንችልበት አምላክ ነው ኢየሱስ። ብዙ አማልክቶች በምድር ሊኖሩ ይችላሉ። የአማልክት አምላክ ነው ኢየሱስ። እውነተኛ አምላክ ነው ይለዋል በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሲናገር ኢየሱስ እውነተኛ አምላክ ነው። ብዙ የውሸት አማልክቶች አሉ ማለት ነው። ሁሉን ደግፎ ይዟል ሲል የፍጥረትን በስርዓት ሊመራ እንደሚችል የሚያመለክት ነው። ፍጥረትን በስርዓት ደግፎ አንድ ሰው ሲነግረኝ የፊዚክስ ባለሙያ ነው እና አንድ ኮከብ ከአንድ ኮከብ ጋር ምናልባት ቢጋጩ አንዳንዶቹ ከዋክብቶች ከምድር ይበልጣሉ በብዙ እጥፍ እና ምድር ልጠፋ ትችላለች። እግዚአብሔር ግን ዓለም ከተፈጠረ ጀምሮ ከዋክብቶችን እንኳን ሳይነካኩ ሳይገጫጩ ስርዓታቸውን ይዘው እንዲሄዱ ያደረገ ነው። ስለዚህ ክርስቶስ ይሄን ያደረገ ጌታ ነው እና ሁሉን ነገር በስልጣኑ ደግፎ የያዘ ፍጥረትን በስርዓት የመራ
የኃጢአትን መንጻት ካገኘ በኋላ ማለትም የድነትን ሥራ በመስቀል ከፈጸመ በኋላ በሰማያት በግርማው ቀኝ ተቀመጠ። በእግዚአብሔር አብ የግርማው ቀኝ ላይ ተቀመጠ። ኢየሱስ ከአብ እኩል ነው። ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ግን ለሰው ልጆች መዳን ብሎ ወደዚህ ምድር መጣ። ስለዚህ ክርስቶስን መቀበል ምንም ለድርድር የሚገባ ጉዳይ አይደለም። ሌላ መዳን አንጠብቅም። ከዚህ በኋላ ሌላ መሲህ አንጠብቅም። መሲሃችን መጥቶ ሄዷል፣ በአብ ቀኝ ተቀምጧል። አሁን ስለኛ እዛ ሆኖ ይማልዳል። ስለዚህ ዛሬ ላይ ክርስቶስን መቀበል ወሳኝ ነገር እንደሆነ ነግራቸዋለሁ። አሁን በአባቱ ቀኝ በሰማያት ላይ እንደተቀመጠ መናገሩ አሁን በሁሉ ነገር ላይ ጌታ እንደሆነ ያሳያል። ስለዚህ ኢየሱስ ከመላእክት ይበልጣል። ጸሐፊውን ያለበትን ምክንያት አይሁድ ለመላእክት ትልቅ ስፍራ ስለሚሰጡ ነበር። አይሁዶች ለመላእክቶች በጣም ትልቅ ስፍራ ይሰጡ ነበር። እውነት ነው፣ ከእግዚአብሔር ወደኛ መልእክት ይዘው ሊመጡ ይችላሉ። ይሄ እግዚአብሔር ሲያዛቸው የሚያደርጉት ነገር ነው። ከኛ ግን ወደ እግዚአብሔር መልእክት ይዘው ሊሄዱ አይችሉም። በእኛና በእግዚአብሔር መካከለኛ የሆነው ክርስቶስ ነው። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ የሚለው ይህንን ነው። በሰውና በእግዚአብሔር መካከል አንድ አለ፣ እሱም ጻድቅ የሆነው አዳኝ የሆነው ክርስቶስ ነው። ስለዚህ በእኛ ጋር እንደ ሰውን መስሎ የሰውን ድካም ተረድቶ እንደገና ደግሞ እንደ አምላክም አምላክ ሆኖ መካከለኛ የሆነው ክርስቶስ ነው። ክርስቶስን የተቀበለች ነፍስ ትድናለች። ከዚያ ውጪ የመዳን መንገድ የለም። መላእክትም ሆኑ ሰማዕታትም ሆኑ አባቶችም ሆኑ ቅዱሳን የምንላቸውም ሆኑ እነዛ ሁሉ የመዳን መንገድ አይደሉም። ስለ ክርስቶስ አመለከቱ ብዙዎቹ። ስለዚህ ዛሬም እኛን ክርስቶስን ብንቀበል ሕይወታችን ከሞት ወደ ሕይወት ይሻገራል። ከጨለማ ወደ ብርሃን እንሄዳለን። ከገሃነም ወደ እግዚአብሔር መንግሥት የመሄድ ዕጣ ፈንታችንን እናሰፋለን። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ በማመን ብቻ የዘላለም ሕይወት እንደሚገኝ እነግራቸዋለሁ። የሰማነውን ቃል ይባርክልን። በሚቀጥለው እዚሁ ምዕራፍ 1 ላይ ተከታዩን ክፍል ይዤላችሁ እመጣለሁ። ጌታ ይባርካችሁ። ተባረኩ። አሜን።